ሰላም እንዴት ናችሁ የዩቲዩብ ተመልካቾቻችን? በጣም እንዴት እንደራበኝ ማለት ነው አትጠይቁኝ። እስካሁን ድረስ አልበላሁም። አሁን ከቀኑ 8 ሰዓት ምናምን ነውና አሁን እንግዲህ የቁርሱንም የምሳውንም አንድ ላይ ለበላ ምግብ እየሰራሁ ነው የምገኘው ማለት ነው። ፓስታ ነው ምግባችን የዛሬ። ፓስታ በጣም የምወደው ምግብ ስለሆነ ነው ደግሞ አይፈታም። እንግዲህ ማይ ፋቮራይት ሚል ፓስታ። ኦኬ ለካ መጀመሪያ መቆረጥ አለብኝ። አይ በቃ መበላሸቱ ነው። እኩል አልሆነም። እኔ የሚያስጠላኝ ፓስታ ምንም እንኳን ፋቮራይት ሚል ቢሆንም ማድረጉና መስራቱን ብዙም አልችልበት። ይገርማችኋል ማለት ነው። ይቺ ደግሞ ለሌላ ጊዜ ትሆናለች። አሁን ይሄ ከበቂ በላይ ነው። ይገርማችኋል። እሺ ማንኪያችን እናሰምጠዋለን ማለት ነው ወደታች በደንብ እንዲበስል። ቶሎ ነው የሚደርሰው፣ አይቆይም ብዙ። ኦኬ እንግዲህ ጋይስ እስከዛ ፓስታችን እስከሚበስል ድረስ ቤቴን አስጎበኛችኋለሁ ማለት ነው። ውጩን ምናምን ይቺን ውሻ ተዋውቋት እንግዲህ ከየት እንደመጣች አላውቅም፣ ግን ሰሞኑን አንድ ሁለት እንጀራ በሰጣት እዚህ መዋል ጀመረች ማለት ነው። እና ቤት ይሄን ይመስላል እንደምትመለከቱት። ይሄ ደግሞ ግቢው ነው። ኤንድ ዋን ሞር ቲንግ ይሄ አረግሬሳ እንደምታዩት ይሄን ግድግዳ ሸፍኖታል ማለት ነው። ኢቭን በመስኮት እየገባ አንዳንዴ ያስቸግራል ወደ ቤት ውስጥ በምታዩት መልኩ። አረግሬሳ እንግዲህ ለማታውቁት ኢትዮጵያዊ ሆኖ አረግሬሳ የማያውቃል ይኖራል ብዬ አላስብም። አረግሬሳ ለባህላዊ ሕክምና ዋና መድኃኒት ነው። ብዙ ጊዜ ገጠር አካባቢ የሚኖሩ ሰዎች ሲታመሙ ይሄን ይጠቀሙታል ማለት ነው። ይሄንን በማሸት በውሃ በመጭመቅ ይጠጣል። ከዛ በተጨማሪ በውሃ አፍልቶ መታጠን ምናምን። እኔ ራሱ ጠጥቼ አውቃለሁ። በጣም መራራ ነው እና ያ ይሄን ይመስላል ማለት ነው። ወደ ቤታችን እንመለስ። ከንቱ ሌላው ነገር ደግሞ ምን መሰላችሁ? ይህ አምፖል በጣም አስፈላጊ አምፖል ነው ለእኔ። ማታ ማታ ቪዲዮ ስሰራ ምናምን ምግብ ሳበስል ምናምን የምጠቀመው እንደ መብራት የምጠቀመው ላይቲንግ ነው በቃ ለእኔ ማለት ነው። እና ምን ሆነ መሰላችሁ? ተቃጠለ እንደምታዩት ማለት ነው። እንግዲህ እነዚህ ሁለት እንትኖች ተቃጠሉ፣ ሁለቱ መብራቶች ማለት ነው። ሌላው ክቡ ይሄ ደህና ነው እና ውድ ስለሆነ ከሱቅ መግዛት በእርግጠኝነት ከ700 600 700 ብር ቢሆን ነው ማለት ነው። እና ይችኛዋን መብራት ፈልጌ ከዚህ አይኖች እንግዲህ ያሉ ትንንሾች ከነዚህ ለመቀየር ነው ያሰብኩት። በተቃጠለው ከተሳካ አተረፍኩ ማለት ነው። ኦኬ አረ ገነፈለ ይሄ ፓስታ እናንተ እንዲህ ውጭ ሆኜ ኑሮ በቃ ከስሬ ነበር። አሁን እኮ ነው ያየሁት። እና ያው መብራቱን ለመስራት ሙከራ አደርጋለሁ። ምክንያቱም 600 ብር አምፖል ከምገዛ ለቤት ኪራይ ይሆነኛል። የቤት ኪራዩም 600 ብር ስለሆነ ማለት ነው። ኤኒዌይስ ይመቻችሁ። አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ አድርጉ። ፒስ አውት። ፓስታ ይደርሱ እንግዲህ በላሉ ማለት ነው። ቻው